በአሜሪካና በኢራን መካከል በተደረገው ድርድር ያልተስማሙባቸው 5 ዋና ዋና ነጥቦች። እነዚህ ነጥቦች በሁለቱም ዘንድ ቀይ መስመሮች ናቸው። አሜሪካ 15 ነጥቦች፣ ኢራን 10 ነጥቦች ቢያቀርቡም 5 ዋናዎቹ 5 ናቸው። እነዚህ ነጥቦች ስምምነት ላይ ካልተደረሰ ሌሎቹ አጃቢዎች ናቸው። የመጀመሪያው አሜሪካና ኢራን ያልተስማሙበት ነጥብ ኢራን ዩራኒየም የማበልጸግ ሂደቷን እንድታቆም የሚለው ነው። ኢራን ደግሞ ይህ ጉዳይ ቀይ መስመር ነው በሚል አልፈዋለች። ስለዚህ በሁለቱ መካከል አንዱ ያላግባባው ነጥብ ይሄ ነው። ሁለተኛው የሆርሙዝን መተላለፊያ ሰርጥ ያለምንም ቁጥጥር ኢራን ክፍት እንድታደርግ የሚለው ጥያቄ ነው። ይህም ኢራንን አላስማማትም፣ የመግባቢያ ነጥብም ሆኖ አልቀረበም። ሶስተኛው ኢራን እስካሁን ትደግፍ የነበረውን የውክልና ጦርነት የሚያካሂዱላትን እንደ ሂዝቦላ፣ ሐማዝና ሀውቲ የመሳሰሉትን ቡድኖች እንዲፈርሱ ድጋፍ እንዳታደርግ የሚከለክል ነው። ይሄም ለኢራን ቀይ መስመር ሆኖ ተገኝቷል። እነዚህ ሶስቱ በኢራን በኩል በምንም ተአምር ለድርድር የማይቀርቡ ትክክል ያልሆኑ ሀሳቦች ናቸው በሚል ውድቅ ተደርገዋል። በሌላ መልኩ በአሜሪካ በኩል 2 ነገሮች ውድቅ ተደርገዋል። የመጀመሪያው ሁሉንም አይነት የአሜሪካ ማዕቀብ ከኢራን እንድታነሳ የሚለው ጥያቄ በአሜሪካ በኩል ተቀባይነት አላገኘም። ሁለተኛው በቀጠናው ውስጥ ያሉ በየትኛውም አቅጣጫና ቦታ ላይ ያለ የአሜሪካ ተዋጊ ከአካባቢው እንዲነሳ ወይም እንዲወገድ የሚለው ነው። ይህም የአሜሪካን የበላይነት በቀጠናው የአሜሪካን የበላይነት ስለሚጋፋ አሜሪካ ቀይ መስመር አድርጋ ወስደዋለች። እነዚህ 5 ነጥቦች ስምምነት ላይ ካልተደረሰ ሌሎቹ በአጃቢነት የቀረቡት ነጥቦች መደረስ ትርጉም የለውም። የጦርነቱ መነሻ እኮ እነዚህ 5 ነጥቦች ናቸው።